ዛሬ በጎንደር ከተማ በ200 ብር ቁርስ፣ ምሳ፣ እራት ያስበላል አያስበላል ሚሊዮን በዚህ ቪዲዮ እምናይ ይሆናል። ከቁርስ የምንጀምር ይሆናል። አሙ እባላለሁ። ህይወትን ለማሸነፍ ዩቲዩብ ብዬ የጀመርኩ ወጣት ነኝ። አንዲት ትንሽዬ ቤት አገኘሁ። ወደ እሷም ጎራ አልኩ። ቀለል ካለ ቁርስ ነው የምንጀምረው። ዶናት ስንት ነው ወንድሜ? 15። ሻይስ አምጣልኝ። 30 ብር ማለት ነው። አምጣልኝ ሻይና ዶናት። አባት አባቁስ ና አባቴ ሳቢክ ና 150 60 70 ቁርስ በዚህ መልኩ ቀለል ያለ ምግብ በልተናል። ምሳ ደግሞ አብረን እንበላለን። 170 ብር ቀርቶናል። በ170 ብር ምሳና እራት ምን በላ ይሆን? ወይኑንስ ምሳ ብቻ በልተን እራት ላንበላ እንችል ይሆን? አሁን ከቀኑ 6 ሰዓት ሆኗል። የዚህ ቤት ምግብ ለኔ ተመጣጣኝ ሳይሆን አይቀርም። ምሳችን በ100 ብር ፓስታ በአትክልት እንበላለን። ፓስታ በአትክልት አለች። እሺ ግዋ መጠጣ ከሆነ ለራት ብር የሚጎልኝ ይሆናል። ስለዚህ የእግዚአብሔርን ውሃ እጠጣለሁ። እና ፋሚሊ በ100 ብር ዘጭ ያለ ምግብ በልተናል። አሁን 70 ብር ቀርቶናል። ቁርስ 30 ብር፣ ምሳ ደግሞ 100 ብር፣ በአጠቃላይ 130 ብር ወጪ አድርገናል። አሁን የሚቀረን ንጹህ 70 ብር ነው። በ70 ብር እራት አገኝ ይሆን? በዛሬው ቪዲዮ ያስተዋልኩት አንድ ነገር ቢኖር ብር አስፈላጊ እንደሆነና ጠንክሬ መስራት እንዳለብኝ አምኛለሁ። አሁን ከምሽቱ 2 ሰዓት ሆኗል። በ70 ብር እራት እንበላለን። አሳር ካልሆነ በ70 ብር እራት የለም። ስለዚህ አንድ ቦታ ሄደን ሳምቡሳ ገዝተን ሳምቡሳ ምንበላ ይሆናል። ዶናት ነው የገዛነው። ጎንደር ላይ በ200 ብር የዋልነው ውሎ ይሄን ይመስል ነበር። ይሄ ቻናል አዲስ ስለሆነ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁን አትርሱ። በሌላ ጸዴ በሆነ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።